አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? አፊያ፣ ስራ፣ ጤንነት እንዴት ናችሁልኝ? ከሚስ ሙባረክ ለይለቱል ጁሙዓ ሙባረክ ብያችኋለሁ ውዶችዬ። እንዴት ናችሁ? ደህና ናችሁ ወይ? ቡና እንጠጣ ማለት ነው። ቢስሚላሂር ረህማኒር ረሂም። አቦልጀባ አቦልጀባ ብያለሁኝ። እኔ ራሴ ነኝ የምመርቀው ማለት ነው ውዶችዬ። እናንተ መርቁኝ አሚን በሉ ማለት ነው። ወላሂ ቢስሚላሂር ረህማኒር ረሂም። ሀጃችን ይውጣ ሀጃችን ይውጣ። እንደ ያ ረብል ዓለሚን ወላሂ በስደት በሰው ቤት አይደለምና በራሳችን ቤት እንደፏ ብትንፋ ብፏ ዘና እያልን አሁን ጠራችኝ አሁን አልጠራችኝ እያልን እየተሳቀቅን ሳንሆን እንደ ያ ረብል ዓለሚን ወላሂ በቤታችን እንዳያ በቤታችን ላይ አላህዋ የቤት እመቤት ሆነን የታረዘን የተራበን የምናለብስ የተራበን የምናጠጣ እንደው አላህዋ እሱ ሞልቶታል። እኔ እንደው አላውቅበትም እና እሱ እንደ ቀልብ ሙራዳችንን አላህ የልብ መሻታችንን አላህ ይሙላልን ውዶችዬ አሚን በሉ። አሁን ወዲያ ቀዲያዱ እንሄዳለን ማለት ነው ኢንሻአላህ። ቢስሚላህ እና እንዴት ናችሁ ውዶችዬ? ደህና ናችሁ ወይ? ቢስሚላህ እና ይሄንን ይመስላል። ታምር ነው ይሄው ነኝ ረጠብ አሁን ሰዓቱ ነው የረጠብ ሰዓቱ ነው ማለት ነው። እና ወዶችዬ ይሄንን ይመስላል የዛሬው ቡና እንጠጣ ጠጡልኝ። እና እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ዋይፋይ የለም ከቤቴና ዲብርብር ሲያደርገኝ እንደዚህ ጨስ አርጌ ቡናዬን አፈላሁና እስኪ እንደው አላርግ እንደው ወላሂ እንደው መጨናነቅ አይደለምና እንደው ፏፏ ያለውን ጣላ ይደለም ብዬ እንደው ቁጭ አልኩኝ አልኳችሁ። የሉም ሰዎችም እና ደግሞ ሸበካው ምን እንደሆነ አላውቅም ይዘውት ይሄዱ ይዘጋለሁ አለም። ግን ውዶቼ ታለ ኢንተርኔት ምንም አይሳካልንም ውዶቼ። የቀኑ የሰዓቱ መርዘም የአንዱ ሰዓት መርዘም የሰዓቱ አረዛዘም ነው የምላችሁ ወላሂ ነው የምላችሁ። ቢስሚላህ እና ወላሂ ታለ ዋይፋይ ሰው አንሆንም። በቃ ስልካችን ነው ጓደኛችን፣ ስልካችን ነው በቃ አነጋጋሪያችን። እና ታለ ስልክ ምንም ነገር የለም፣ ታለ ዋይፋይ ምንም ነገር እኔ እንጃ እንዴት ብሎ ስራው እንደሚሰራን አላውቅም። ወላሂ በጣም ከባድ ነውና እና ወዶችዬ ወላሂ እኔ እንጃ በጣም ከባድ ነው ብዬ ነው የማስበው። ግን ደግሞ እንኳን እንደው ስንት አሉ እኛ ሰዎች አሁን እኔ ሰዎች ጥሩ ሰው ናቸው በጣም ስንት አሉ ተዋይፋይ የሚከለከሉ ስልክ የማይሰጡ ስንት አሉ። እና ልጠጣና ደግሞ ላሳያቸው። ቢስሚላህ ቆንጅዬ ቡና ነው። ቢስሚላህ እና እንጠጣ ውዶችዬዋ። እና ሰብስክራይብ ሸር ዶይት አድርጉልኝ፣ ተሰው ተጓደኛ አድርሱልኝ። በቃ እይታ የለውም ማለት ነው። እና እኔን እህታችሁን አጠነካክሩኝ ነው የምላችሁ ወዶችዬ ወላሂ። እና ይሄንን ይመስላል የዛሬው ከሚሴ። ይሄው ደግሞ የምትፈልጉት ብስኩት አለ እዚህ ላይ ቸኮላት አለ። በነገራችን ላይ ሱፐር ማርኬት ስትሄድ የኔስ ቪዛ ነገር ልታመጣ ስትሄድ ይዛልኝ ነው የምመጣው። አንተ ታኛ አትመጣ ማለት ነው እንጂ ዘይነብ ብላ ለእነሱ ላታመጣችሁ ይሄ አንቺ ነው ብላ ትሰጠኛለች ማለት ነውና እናት ማለት ናት እላችኋለሁ። እኔን መዳም ተባዳነቱ አይዘልም ደግሞ አረብ ተባራን አረብነቱ ተመጮሁ አይዘልም እንጂ ብቻ ወላሂ አልሐምዱሊላህ እላችኋለሁ። ቡናው አለቀ። ይኸው ጠጡ እጥር ምጥን አድርጌ ነው ያፈላኋት ማለት ነው። ማለት ብዙም ፍላጎቱ አልነበረኝም ዛሬ ግን በቃ እንደዚህ ድብርብር ሲያደርገኝ ለምን እንደው አላረግም ትንሽ ምናላት ምናምን ብዬ እናንተን እናጠጣችሁ ብዬ ጨስ አደረኩት ማለት ነው። ዱአ አድርጉ አትርሱኝ። እኔ ማረዛችሁም ሰብስክራይብ አድርጉኝ። ማን ነው ደግሞ ዩቲዩበሮች ደግሞ ትልልቆች ካያችሁት አጋጣሚ የኔን ቪዲዮ ሼር ኮፒ ሊንክ አድርጉኝ ማለት ነው። ጀምሩ ከእናንተ እይታ እንዲኖሩ ማለት ነው። ይሄንን ይመስላል የዛሬው ከሚሳችን። አላህ መርሐባ ይበለን። ሰላዋት አውርዱ፣ ቁርአን ቀሩ። ነገ ደግሞ ለይለቱል ጁሙዓ ነው። ነገ ጁሙዓ ነው። ስለዚህ ዱአ አድርጉ። አላህ ይወፍቀን ያ ረቢ። እሱ ሞልቶ ተርፎታል አላህዬ። እና አላህ እንዲወፍቀን ዱአ አድርጉ። ሰላሙ አለይኩም። መልካም ለይል